ስለዚህ ነገር ዛሬ ቪዲዮ መስራት አልፈለኩም ምክንያቱም ያው አፕሊኬሽኑን በትክክል ስላላየሁት ግን በጣም ብዙ ሰዎች እየጠየቃችሁ ነበረ በኢንቦክስም በኮሜንትም የሆነ ሰዓት ላይቭ ገብቼ ማአት ሰዎች ስለ ሲድሮ ምን ታስባለህ እውነት ይከፍላል ብለህ ታስባለህ ወይ የሚል ጥያቄ እየጠየቃችሁ ነበረ ግን ያው አፕሊኬሽኑ ገና ላውንች ስላልተደረገ አሁን በዚህ ሰዓት ቪዲዮ መስራት አልፈለኩም ነበር ግን እስካሁን ባሉኝ መረጃዎች ይሄ ነገር ሪሊ ሊሆን ይችላል ወይ ኢትዮጵያ ውስጥ አፕሊካብል መሆን ይችላል ወይ የሚለውን በሚመለከት እኔን ሐሳብ ለመናገር ነው ሶ ይሄ ሲድሮ የሚባል አፕሊኬሽን ዛሬ ተመርቋል አፕሊኬሽኑ ገና ላውንች አልተደረገም ግን ተመርቋል እና እስካሁን ባለኝ መረጃ መሰረት ይሄ አፕሊኬሽን ኢትዮጵያ ውስጥ ያሉ ኮንቴንት ክሬተሮች ቪዲዮ በሚሰሩበት ጊዜ ክፍያ በኢትዮጵያ ብር ጭምር የሚያገኙበት ፕላትፎርም ነው የሚል ነገር ተሰምቷል ቴንኪዩ ማለት ፈልጋለሁ ለኮንቴንት ክሬተሮች ጌም ቼንጀር ሊሆን ይችላል ሶ አሁን ምን ልላችሁ ነው የመጣሁት ይሄ አፕሊኬሽን በትክክል ሊከፍል ይችላል ወይ እና ደግሞ እናንተ ራሳችሁ ገንዘብ ለማግኘት ምን ማድረግ አለባችሁ ኤግዛክትሊ ማድረግ ያለባችሁ ነገር ነው ምነግራችሁ ማለት ነው ሶ ሶሻል ሚዲያ ላይ በዋነኝነት ሁለት አይነት ገንዘብ ማግኛ መንገዶች አሉ አንደኛው እንግዲህ ፋን ቤዝድ ሞኔታይዜሽን ይባላል አሁን ቲክታክ ላይ እንዳለው ሰዎች ተጠቃሚዎች ራሳቸው ለሚወዱት ሰው ከኪሳቸው ገንዘብ አውጥቶ የሆነ ሳምቲንግ ገዝተው ይሰጧቸዋልና ይሄ ከተመልካቹ ኪስ ቀጥታ ወጥቶ ወደ ክሬተሩ ወደ ኮንቴንት ክሬተሩ የሚገባ ገንዘብ ነው ሁለተኛው አይነት በጣም ኮመን የሆነው ገንዘብ ማግኛ መንገድ ደግሞ አድ ሬቬኒው ይባላል አድ ማለት እንግዲህ ማስታወቂያ ነው ስለዚህ ማስታወቂያ የሚያሰሩ ድርጅቶች ቪዲዮአቸው የሆነ ሰዓት ላይ ይገባል ወይም እዛ ቪዲዮም ላይ ሊሆን ይችላል ያ ቪዲዮ ከመምጣቱ በፊት የሆነ ማስታወቂያ ይገባና ያ ማስታወቂያ ስለገባ ያ ድርጅት ይከፍላል ሶ ያ ፕላትፎርም ከዛ ኮንቴንት ክሬተር ጋር ሬቬኒው ሼር ያደርጋሉ ገንዘብ ሼር ያደርጋሉ ድርጅቱ የከፈለውን ነገር ማለት ነው ዩቲዩብ ላይ ዋነኛው የገቢ ማግኛ መንገዳችን እሱ እንደሆነ ታውቃላችሁ ስለዚህ አሁን ኢትዮጵያ ውስጥ ከሁለቱ የትኛው ሞስት ፕሮባብሊ ሊሆን ይችላል የሚለውን በሚመለከት እስካሁን ባለኝ መረጃ መሰረት እንደ ቲክቶክ ሆኖ ግን ሰዎች ከሚሰጡት ገንዘብ ላይ 70% 60% ነው ቲክታክ የሚቆርጠው እንደሚታወቀው ግን ይሄኛው ፕላትፎርም 30% ነው የሚቆርጠው 70%ን ለክሬተሩ ይሰጣል የሚል ነገር አይቻለሁ ሚሆን ከሆነ ይሄም አሪፉ ሞኔታይዜሽን መንገድ ነው ግን እኔ በጣም አስቸጋሪውና ግን አንዴ ከተጀመረ በጣም አዋጭ የሆነው አድ ሬቬኒው የሚባለው ነው እሱ ደግሞ ምንድነው በቃ ትልልቅ ድርጅቶች ይመጣሉ ከራሱ ከፕላትፎርሙ ጋር ዲል ያደርጋሉ የራሳቸው ማስታወቂያ የሆነች ቦታ ላይ እንዲያስገባ ማለት ነው ይሄ የሚሆን ከሆነ ጥሩነቱ ምንድነው ክሬተሩ ምንም ማንንም መጠየቅ መለመን አይጠበቅበትም ጀስት ቪዲዮን ይሰራል ከዛ በኋላ ያ ፕላትፎርም ከካምፓኒዎች ያገኘውን ገንዘብ ከዛ ክሬተር ጋር ሼር ያደርጋል ማለት ነው ሚቻል ከሆነና የሆነ ወይ አምጥቶለት ከሆነ ግን በጣም ደስ ይለኛል እኔም አንደኛ ነው ጆይን ማድረገው ስለዚህ እናንተ ደግሞ ምን ማድረግ አለባችሁ አዲስ ፕላትፎርም ቢመጣም የሚፈልገው ነገር ምንድነው ከዚህ በፊት የገነባችሁት ፐርሰናል ብራንድ አለ ወይ ከዚህ በፊት ታዋቂ ናችሁ ወይ ሚለው ነገር ይፈልጋል ገብቷችኋል ስለዚህ ሲድሮ የሚባል መጣ ሌላም ቶክቶክም ይሁን ሳምቲንግ አዲስ ፕላትፎርምም ሲመጣ ሚነግሱት ሰዎች ከዚህ በፊት ፐርሰናል ብራንዳቸውን የገነቡ ሰዎች ናቸው ወይም ደግሞ በሌላ ፕላትፎርምም አሪፍ ኮንቴንት ክሬተር የነበሩ ሰዎች ናቸው ስለዚህ እናንተ ማድረግ ያለባችሁ የትኛውን ፕላትፎርም ይምጣ ግን ያለውን ፕላትፎርም ተጠቅማችሁ ብራንዳችሁን አሳድጉ ከዛ አዲስ ፕላትፎርም ሲመጣ ዘው ብላችሁ ትገባላችሁ እዛ ላይ በአንዴ ታድጋላችሁ ስለዚህ ኮንቴንት ክሬሽን ጀምሩ ብራንዳችሁን ገንቡ ነገር ግን እስቲ ይሄ አፕሊኬሽን ላውንች ሲደረግ የሚመጣ ነገር ካለ ምን ነው የሚሆነው